በሜካፕ ምክንያት ለሁለት ቀን ብቻ ስለቆየው ሰርግ ትንሽ ልንገራችሁ። ይቺ የምትመለከቷት ሴት እንግዲህ ደቡብ አፍሪካዊት ነች። ታዲያ ባል ታገባለች። የሰርጉ ፕሮግራም አልቆ ሁሉም በደስታ ነገሩን ካከበረ በኋላ በማግስቱ እንግዲህ የጫጉላ ቀናቸው ወይ ደግሞ ፕሮግራማቸውን ለማክበር ወደ አንድ ቦታ ይሄዳሉ። እዛ በሄዱበት ሰዓት የዋና ገንዳ ነበር። ባልየው መዋኘት እንደሚፈልግ ለሚስቱ ይነግራታል። እሱም ይገባል ዋና ውስጥ፣ እሷም ደግሞ ተስማምታ ትገባለች። ትልቁ ችግር የተፈጠረው እሷ ከዋና ውስጥ ወይም ደግሞ ከውሃ ውስጥ ስትወጣ ነው። ከውሃ ውስጥ ስትወጣ እንግዲህ በምትመለከቱት መልኩ ይሄ ነው ትክክለኛ መልኳ። ውሃው ሜካፓን አጥቧት ስለነበረ ትክክለኛ መልኳን ባሏ በሚያይ ሰዓት በጣም ይደነግጣል። ታዲያ እሱ በዛ ሰዓት ያለው ነገር ምንድነው? ወይን ተሳስቻለሁ፣ ወይን አጭበርብረሽኛል በማለት እንግዲህ ፍቺ እንደሚፈልግ ነግሯት በሁለተኛው ቀን የተጋቡት ጋብቻቸው ፈርሶ ሰማንያቸውን ቀደው ሁለቱም ሊለያዩ ችሏል። ታዲያ ሜካፕ ስትቀቡ በአግባቡ ይሁን፣ ምክንያቱም ከነገሮች አልፎ ትዳርን እስከ ማፍረስ ድረስ የሚደርስ ችግርን ሊያመጣ ስለሚችል። ለማንኛውም ይህን ቪዲዮ ስታዩና ታሪኩን ስትሰሙ ምን ተሰማችሁ? እስቲ ኮመንት ላይ ጻፉልኝ።